So de baba, der baba,
እናቷ ሰው ገማች ኩሩ ነው የዘር መሰረቷ ጠንበለል ሜዳ ነው ጋሻ ነው ደረቷ ታይቷ ምሬ ገዳይ ይጥላሉ በቷ የሰማይ ስባሪ የባክለው ጀግና አንጀት በለላልዬ ታማ ሆነስኩናኔ ታማ ሆነስኩናኔ ታማ ሆነስኩናኔ ረንደመንደነሽ ወለል ገለጣኔ ታየኛ ገላዋ ሞፈርና ቀንበር ያስጥላሉ በቷ ይዤው እየዞርኩኝ ይመጣል ጊዜ ሰውነቷን ሳሳብ ሰውነቷን ሳስብ አጣው ሰውነቴን እናጣው ሰውነቴን መያዝን ስፈራ ስር ሲጠላ ሰው እኔስ መጣፈሬን ሳውቀው ወድጄኔ እሷ መለኛ ነች እኔ መምተኛ ገዳይ እየፍቅሯ ዘበኛ እየፍቅሯ ዘበኛ እጓዛለሁኝ ለምዳለው ምንዴኔ አንጠልጥሎ ማርጋት እመቻው ቃል ምንዴርን ችግርም በጊዜው ድካም በረፍት ያርፋል መውደና ጦት ምን ይገላግላል ተፈጥሮው ውበቷ ግላይ ፈርዶብኝ በድህነቴ ላይ ያንገፍግፍ ጣለብኝ ትዝብትና ምክር ይቅርታም ቦታለሁ እሷ እየገፋችኝ ስርቅ መልትል ነው ደርባባ አፌና መሰለ እኔሱ ደባባ ደርባባ አፌና መሰለ እኔሱ ደባባ ፕሮግራማችን አሁን ኦፊሻሊ ይከፈታል። በፕሮግራማችን መሰረት የማህበሩ ሊቀመንበር አቶ ሙሉጌታ ገብረ ማርያም የእንኳን ደህና መጣችሁና የመግቢያ ንግግር ያደርጉልናል። ወደሳቸው መጀመሪያ እንኳን ለ10ኛ በዓል አደረሰን።
እንኳን ደህና መጣችሁ። የተከበራችሁ አባቶች፣ እናቶች፣ የክብር እንግዶች፣ ወንድሞች እንዲሁም የወሎ ማህበር አባላት በሙሉ እንኳን ለዚህ ለ10ኛው ዓመት አደረሰን አደረሳችሁ። አንድ ጊዜ ሁላችሁም ከወንበራችሁ ቁሙና አንድ ጊዜ የህሊና ጸሎት እንድናደርግ ፈቃዳችሁን ጠይቃለሁ። ያው እንግዲህ ታውቃላችሁ የማህበራችን አባላቶች የነበሩት ዶክተር አሊና አቶ ሸቱ ከማዕከላችን የሉም። የህሊና ጸሎት እንድናደርግ ፈቃዳችሁን ጠይቃለሁ። ለአንድ ደቂቃ ያህል እሺ ተቀመጡ። ደርስልን። በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። እንግዶቻችን ከሎስ አንጀለስ የመጡ እንግዶች አሉን። ማሬዋም ያው የእናንተን በዓል ማክበር አለብኝ አብሬ በማለት ከዲሲ ተገኝታለች። ሌሎችም እንግዶች ብዙ መጥተዋል። በጣም ደስ ይላል። እንግዲህ ሁላችንም እዚህ ተሰባስበን በአንድ ላይ እዚህ መድረሳችን ቀላል ነገር አይደለም። ሲጀመር የነበረ ሰው ያስታውሰዋል። በ5ም በ6ም በ7ም ጀምረን ዛሬ እዚህ ደርሰናል። ለእግዚአብሔር የተመሰገነ ይሁን እንደዚህ ላደረሰን። እንግዲህ ወሎ ማህበር 10ኛ ዓመቱን መጀመሪያ ሲጠነሰስ የነበረን ዓላማ የወሎ ልማት ማህበር የሚል ነበረ። በኋላ ላይ ያው ሁኔታውን እያየነው ስንሄድ እያንዳንዳችን እርስ በርሳችን መገናኘት የሚገባን ነገር መኖር አለበት። እርስ በርሳችን ሳንገናኝ ወደፊት እንዴት ነው መርዳት የምንችለው በማለት ተነጋግረን ሀሳባችን በመለወጥ የወሎ ልማትና መረዳጃ ማህበር በማድረግ ሁለቱንም አቀፍ በማድረግ ያው እዚህ ጥሩ ደረጃ ደርሰናል። ሲመሰረት የነበረን አባላት ያው ከ10-15 አይነት ነበር። አሁን ወደ 40 እየደረስን ነው እና እንግዲህ ያው የቀሩት የተወሰኑ ሰዎች ናቸው። የሌሉት አብረው የማህበር አባላት ያሉት ሰይድ ይመር፣ ቢኒያም ጸጋይ ትባረክ ልጅ ቴክሳስ ናቸው። አሸናፊ ሀጂ እነዚህ ናቸው እንግዲህ የቀሩትና ሰያው ያው ስለታመመ ዛሬ መምጣት አልችልም ብሏል። ይቅርታ ጠይቋል እንጂ በአብዛኛው ሁሉም ተገኝቷል። በጣም ደስ ይላል። እንግዲህ ከሞላ ጎደል ዛሬ ብዙም ነገር የምናበዛው ነገር የለም። እንኳን ለዚህ በዓል እዚህ ለ10ኛ ዓመት አደረሰን። ያው ሁላችንም ተዝናንተን ተጫውተን ይሄንን አክብረ ነው ለሚቀጥለው ጊዜ እንደዚሁ ማህበራችንን አጠናክረን ለወደፊት ውስጥ ምንድን ነው የምናደርገው የሚለውን ነገር ወደፊት እንነጋገርበታለን። ዛሬ ግን የተመሰረተበትን የ10ኛ በዓል ማክበራችንን ደስታችንን ለመግለጽ ነው። አመሰግናለሁ። ዶክተር ሳይድ እንጋብዛለሁ። እኔ የረሳሁት ነገር ካለ አንዳንድ እንትኖችን ያደርግናል። እንደምናመሻችሁ። በመጀመሪያ ጥሪያችን አክብራችሁ ስለተገኛችሁልን የወሎ የመረዳጃ ማህበር አባላት እንዲሁም ጥሪ የተደረገላችሁ እንግዶቻችን በተለይም ደግሞ ከሎስ አንጀለስ ድረስ ይህንን በዓል ለማክበር እዚህ ለተገኛችሁልን ወንድሞቻችንና እህቶቻችን የከበረ ምስጋና ለማቅረብ እሞክራለሁ። በእውነቱ ሁሉም ያው ተናግሮታል። ያው ይሄ ማህበር የልማት ማህበር በማለት ነው የተጀመረው። ያው የምታውቁት ነው። የዚህ የማህበር መስራቾች መጀመሪያ የተለሙት ኢትዮጵያ ውስጥ ላለው ወገናችን እንዴት አድርገን አንድ ጋር ሆነን የሆነ ድርሻችንን የምንወጣበት መንገድ ለመፍጠር ነበር። ሆኖም ግን ነገሩ ብዙም ባራቀበት ሁኔታ እዚህ ላለው ህዝብስ መረዳዳት፣ አብረን መቆም
ወደፊት ደግሞ ለሚያስፈልገው ነገር ኢትዮጵያ ለምናደርገው ነገር አብረን እንድንበቃ ይሄ ማህበር ወደ መረዳጃ ማህበር እንቀይረው የሚል ሐሳብ ነበር። ይሄው ቀይረነዋል። እስካሁን ድረስ እንግዲህ በዚህ ባለፉት 10 ዓመት እንደምታዩት በሰርግ፣ በለቅሶ፣ በደስታ፣ በሐዘን እንዲሁም አንዳንድ ሰዎች በሚታመሙበት ጊዜ ከወንድሞቻችን ጎን በመቆም ትልቅ የሆነ አስተዋጽኦ ያደረግን ይመስለኛል። ትልቅ ኩራት የሚሰጥና ወደፊትም የሚበረታታ አይነት ዓላማ ነው ይዘን የምንጓዘው። ለዚህም እንግዲህ ወደፊት በዚሁ እንደምንቀጥል እርግጠኛ ነኝ። ለዛሬ ይህንን 10 ዓመት ለማክበር እዚህ ለተገኛችሁልን እንኳን ደህና መጣችሁ እያልኩኝ ነው እንትኑን እንከፍታለን ማለት ነው። ገልጸውታል። በእውነትም በመሀላችን ባይኖሩም ይህንን የመሰለ ራሱ በአሁን ባለንበት ሁኔታ ያለውን ነገር እንዲፈጠር መሰረት የሆኑትን ወንድሞቻችንን በህይወት ባይኖሩም እናመሰግናቸው ይገባል። እንግዲህ ይሄ በጣም የሚያምር ነው። ከዚህ በኋላ ደግሞ ስብሰባው ላይ ደግሞ ልክ እንዲያምር ይሄ በዓል ስለሆነ አምሯል። ስብሰባችን ላይም ደግሞ ሁልጊዜ እየተገኘን መተያየት በራሱ ትልቅ ነገር ነው። ብዙም እንወያያለን፣ ብዙም እንጫወታለን። ለማንኛውም ዛሬ ብዙ ሀተታ እናበዛባቸው አይደለም። በጋራ በፍቅር እየተጫወትን የውስጣችንን እያወራን ዘና እንድንል ነው። ከምናከብራት ትልቋ የሀገራችን ትልቅ አይከን እዚህ አለች። የባህሏ እንግዲህ ቱባዋ ራሷ አለች ማለት ነው ማሪቱ። ከእሷ ጋር ዘና ስንል እናመሻለን። በመሀል የሚኖሩ ነገሮች ካሉትም ወደፊት እንላለን፣ እናስተዋውቃለን። አሁን ንግግራችንን ጨርሰናል። ተዝናኑ፣ ብሉ፣ ጠጡ፣ ተጫወቱ። እንኳን ታብራከቡ ባንተ ብያው ያብታሊ መንናን ሰው ተወደደው ወንዱ ጥቁር ተቻለዳው ሰው በራይ መስለን አብየው ዞብል ዳመናው ተጫነ በለው ኮረም ዳመናው ተጫነ በለው ዋጃ ዳመናው ተጫነ በለው አሁን ከሰፊ ላይ አንቺ ገባው አቤት አቤት ዋህ 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 አንዴ አቤት 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 ማሽላ ተሳቂ ያላነሳነስ ባላገኝ እንኳን ደርሸን መለስ ላላልዬ 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 ኮንበልሻለናኛ የሴት ልመደው እንደ ክፍደኛ ክብሩን አስገድደው ተቀሰቀሰብኝ መጣብኛ አለ ሰርቆ ሰርቀው ማለት ተነበራይ አታስብ ለቁርሱ ሞልቷል የገብስ ዝም ብለህ መቅመስ ነው እያደረግሽ ውሸት የለውኝ እንዳውክም በራታ የለውበት ውሃ ሲጨልጥ አድማ ብራለ ገውለል ገውለል ይላል ራሷ ዝንበቃት ገንፈል ገንፈል ይላል የሐመድ ሊቀፈል እሷ ይቀደማል እንኳን ታገቡልኝ እንኳን ተውያው እንኳን ታብራደጉ እንኳን ተውያው ያብዳሊ መንና ሰው ተወደደው ላላልዬ 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 እልክም ሸት
ሰፈድ ላይ ተሰራጨችብኝ በሁሉም አቤት አቤት ሌሊቱ ንፋስ እየነካው ኮሽ ያለ ቤት ላላላልዬ 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 ሪትም ሪትም ሸፈተው ላይ ተሰራጨህብኝ በሁለመናዬ ላላላልዬ ላላላልዬ ላላላልዬ
Thank you.
ሰው ዘራይ መሰለኝ አቤት ጣለው
በጣም በሳል የሆነ ነውና በእውነት እኔ አደንቃቸዋለሁ። እውነቴን ነው። ከሴቶች ወይዘሮ ትምህርት ፈለቀ ቆመን የአምባሰልን ውሃ እየቆመቆምን ኬካችንን እናስቆርስ ከእህታችን ከወይዘሮ ማሪቱ ለተዘጋጅ
ጥያቄዎች ይደገማል። ናይስ። እሺ ጥያቄ በ5ኛ ዓመታችን ስናከብር ተገኝተው ነበር። በዛን ጊዜ የነበረው ሁኔታና አሁን በ10ኛው ዓመታችን ያለው ሁኔታ ምን ይመስላል? በእናንተስ በሎስ አንጀለስ ከተማ አካባቢ ምን እየተካሄደ ነው? ምን እቅድ አላችሁ? አሁን ደግሞ ለእኛስ ደግሞ ምን የምትሉት ነገር አለ? ይህን አጭሩ። ቴንኪው ስለዘጣችሁ ነገር ሽልማቱ በጣም የሚገባኝ መሰለኝ። ግን ቴንኪው ብዙ ጊዜ ጠፍቼ ነበር። ብዙ አልመጣም አልጠየኳቸውም። ወደፊት ግን ጊዜ የመጣሁኝ ለመረዳት እናንተ መጠየቅ እፈልጋለሁ። ግን አሁን ስራ ስለበዛብኝ ብዙ ጊዜ ነበር። ጥሩ ነው። ይዘራል። የግል ቢዝነስ ስለነበረኝ ስራ በጣም ስለበዛብኝ አልመጣሁም። ብዙ አትወደባቸው እዛም ሎስ አንጀለስ ሳልሆን ብዙ አልሰራም እና ለዚህ ነው የመጣነው። እናንተን አይተን አሪያ አይተን የሎስ አንጀለስን ደግሞ 10 ዓመት ይዋላ ወደ ላይ ሄደን ለእናንተ ገርማሉ። በጣም ደስ ይላል። በጣም ኮርቼባቸዋለሁ። ቴንክስ ቴንክ ዩ። እሺ እናመሰግናለን አቶየ። እሺ የሚቀጥለው ሽልማት የሚሄደው ወይም የሚሰጠው ይቅርታ በወሎ ብቻ አይደለም። ትንሽ ልናገር ስለዚህ ነገር። በወሎ ብቻ አይደለም፣ በመላው ኢትዮጵያ እንዲሁም ደግሞ በመላው ዓለም ማለት ይቻላል። አራቱን የቅኝቶች የኔ ብቻ ብላ የያዘች። በነገራችን ላይ ይህን አባባል በደንብ የሰማሁት አንድ ሰርጸ ፍሬስባት ነው የሚባል ወጣት፣ ነገር ግን የኢትዮጵያን ባህላዊ ወይም ደግሞ የሙዚቃ ሁኔታ የአርት ሁኔታ በጣም የገባው ወጣት፣ ነገር ግን ከማንም በላይ በጣም አዋቂ የሆነ ልጅ በኢትዮጵያን አይዶል ላይ ዳኛ የነበረ ለረጅም ጊዜ ማለት ነው። እሱ አስተያየት ሲሰጥ የማሪትን ዘፈን ሊዘፍኑ ሲወጡ ሰዎቹ ይሄ ዘፈን በቃ ማንም አይደለም የሚችለው፣ ለሷ ብቻ የተሰጠ ነው። ማንም በቃ ለማንም አይደለም። ጥሩ ነው ሙከራው፣ ነገር ግን ይሄ ለሷ ብቻ የተሰጠ ነው። ለማንም በቃ ማንም አልተፈጠረበትም ለዚህ ዘፈን ብሎ አስተያየት ይሰጥ ነበርና እውነቱን ነው። ስታዳምጡት በጣም የሚገርም ነው እና የዛ ባለቤት የሆነች ባቲው፣ አምባሰሉ፣ አንቺ ሆዬ፣ ትዝታው ምኑ ማን ዘፍኖት በማን ጆሮ ገብቶ ያውቃል? ማን ዘፍኖት ይሞከራል። አሁን በዘመናዊ መሳሪያ ሞክረታ ብዙ ነገር ይሉታል፣ ነገር ግን አይሰማም አይደል? አዎ። እና የዛ ባለቤት የሆነችው ከወሎዬነት አልፋ ኢትዮጵያን ያኮራችው ትልቋ የሙዚቃ ሀብታችን ወይዘሮ ማሪቱ ለገሰ እዚህ እንዲመጡ ይህ ለእኛ ጥሩም አጋጣሚ ነው። በዚች በትንሽ አቅማችን ወይ ለማድረጋችን ስለዚህ በጣም ደስ ይሆናል ነገር ሲናገር እና በእውነት ልንኮራ ይገባናል። ድሮ በካሴት ድምጿን ብቻ እንሰማ ነበረ። አሁን ግን በአካል መሀላችን ተገኝታ ይህንን ነገር ማየት ራሱ በጣም ትልቅ ነገር ነው። እግዚአብሔር ደግሞ ረጅም እድሜ እንዲሰጣት፣ ያው በሁሉም ነገር የእግዚአብሔርን ስም እንጠራለን። እግዚአብሔር ረጅም እድሜ እንዲሰጣት ባህሏንም እንደጠበቀ። ሌላው የረሳሁት ነገር ምን እንደሆነ ታውቃላችሁ? ማሪቱ በምን ትታወቃለች? ሆጤ ትምህርት ቤት የስንተኛ ክፍል ተማሪ እያለሁ ነው የስድስተኛ ክፍል ተማሪ የሆነ ትምህርት ውድድር ዘፈን ልታቀርብ መታ ነበርና ማሪቱ አንቺ ስትዘምሪ ድምፅሽ በጣም እንትን ነው አለ። አዎ እኔ እኮ ድሮ ከብት ሳግድ ምንም ኩበት ስንለቅም ምንም ዝም ብለን ስለምንጮህ ድምፄ በቃ ነው ማይክም አያስፈልገኝም። ሌላው የምትታወቅበት ደግሞ የሀበሻ ልብሷ ነው። እስኪ ማሪቱ ይሄን ለብሳለች የሚል ሰው ካለ የጥበብ ሰው ናት። ስለዚህ ማሪቱ እና በዚህ ትታወቃለች። ይሄንን ለማስታወስ ፈልጌ ነው። እስኪ ወይዘሮ ማሪቱ እንግዲህ የምትለን ነገር ካለ እሺ
እንግዲህ የሀገርሽ ልጆች ደግሞ ከኢትዮጵያ መጥተን እዚህ በውጭ ሀገር እየኖርን እንደዚህ ተሰባስበን ስታይ ባህልሽንም አንቺን ጨዋታውን ስትጫወች አብረውሽ እስክስታ ሲሉ ያለው ሁኔታ ምን እንደሚመስል የሚሰማሽን ነገር? በእውነት በጣም ነው ደስ ያለው። እንዲህ ተሰባስቦ መታየቱ ለእኛም ኩራት ነው። ወሎ ሰፋ ቢል ደግ ነው። አይለየን አይደለም እንዳለን ያቆየን ለሀገራችን ያውቀን። ተሰባስበን ደግሞ ነጋዴ የምንገባ አሜን አሜን አሜን። አለ በሁለቱ ማረዋ በአጋጣሚ ለስራ መጥታ እንደዚህ እናከብር ማለት ሲባል እኔ በምታከብሩት በዓል ከሚያከብሩ በማለት ምንድን ነው ያልታሰበ ነገር ቤቶቻችንም አንዳንድ በመልበስ ትልቅ ድምቀት ለባህላችን እንዲሰጥ በማድረጓ ከፍ ያለ ጭብጨባ ይጠይቃል። የሚል ንግግር ታደርጊ ነው እንዲህ ብለሽ ገባሽ። እሺ እሺ ወይዘሮ ኤልሳ የምትለው ነገር አለ እናዳምጣ። ምን አለ መሰላችሁ ማሪየን በአዲስ አበባ ዩኒቨርሲቲ ተማሪዎች ከ2000 እስከ 2004 ድረስ ያለ ነው። አንድ ላይ ሆነን ማሪየን ወደ ኢትዮጵያ ለመውሰድ እና የክብር ስም ለመስጠት ወደ ኢትዮጵያ ለምትገባ እየተደረገ ነው እና ሊንኩን ሰጣችኋለሁ። ሁላችሁም የግላችሁን አስተያየት ትሰጣላችሁ ነው። የማዕረግ ዶክትሬቷን ትይዝ ነው። ዘገየ ነው እና የወሎ ዩኒቨርሲቲ ፕሬዚዳንት ሆነው ዶክተር አባተ ጌታሙ ይባላል እና እነዚህ ሰዎች በምትን ሰጣቸዋለሁ። በዛ ፔቲሽን እየተፈረመ ኢትዮጵያ ዝግጅት እንዲዘጋጅ ይደረጋል። በጣም ጥሩ። እሺ እንግዲህ የመጨረሻ ስጦታችን የሚሆነው እንግዲህ ያው ቅድምም ስንለው ቆይተናል። በታታሪነት ትልቁን ስራ የሚሰራልን አቶ ሙልጌታ ይህንን ሽልማት አዘጋጅተናል። ባጭሩ ሁሉንም ነገር ስላልነው ብዙ ማለት አንፈልግም። ዶክተር ሰይድ ስጦታ ለአቶ ሙልጌታ። እንግዲህ ስጦታው እጅግ በጣም በዝቷል። በጣም ነው አመሰግነው። እንደዚሁ እንዳለን እንግዲህ ጠንክረን ለወደፊቱ እርስ በርሳችን ከመረዳት አልፈን ሀገራችን ላይም ደግሞ አንድ ነገር በስማችን የምናደርግበትን ነገር ተበረታተን እንድናደርግ እጠይቃለሁ። በጣም አመሰግናለሁ። እሺ አሁን ሰዓት ላለመውሰድ ትንሽ ዘና እንድትሉ ከይቅርታ ጋር አንዳንድ አስተያየት ከአባላት በጣም ብዙ ሰው አይደለም አስተያየት እንዲሰጡን ስለምንጋብዝ ይህን አስተያየት ደግሞ በአክብሮት እንድታዳምጡ እንጠይቃለን። ይህን እድል መጀመሪያ የሚሰጠው አቶ ቢኒያም እስከዛሬ ስለነበረው አሁንም ስላለው ነው ወደፊት ስለሚኖረው በዛም በኤልኤም በሆነ በዚህም በላስ ቬጋስ የሚኖረው እንቅስቃሴ ምንድን ነው፣ ወደፊትስ ምን ታስቧል? ይህንን አስተያየት እንዲሰጡን እስኪ እዚህ መድረክ ላይ እንላለን። እኔ መጀመሪያ ሁላችንንም አሰባስቦ ለዚህ ሰዓት ላደረሰን አማካች ምስጋና አቀርባለሁ። እናንተንም ለ10ኛው ዓመት ዝግጅት ስላደረሳችሁ ምስጋና ይግባው። ከዛ ቀጥዬ በእውነት በጣም አደንቃችኋለሁ። በጣም ልቤን የሚነካ ነገር ያሳየሁት እኔ ምክንያቱም ምን ያህል ኮስት እንደሚያደርግ አውቃለሁ። ይሄን ነገር ማድረግ
ቀላል ነገር አለ። እነ ሙሉጌታ ያደጉበት ሀገር ላይ አንድ ነገር ለምን አላደርግም የሚል ሀሳብ እንደዚህ አይነት ደግሞ አመለካከት ሁላችንም ላይ አለ እና ሁላችንም አንድ ላይ ሆነ እድል አጋጥሞ ትንሽ ነገር እያደረግን እንድንረዳለን። ይህን ስን ማለት እንግዲህ አንድ ሰው 1 ሚሊዮን ብር ከሚሰጠኝ 1 ሚሊዮን ሰዎች አንዳንድ ብር ቢሰጡ ይሻለኛል። ምክንያቱም የሁሉም ሰው ደስታ ሸር እናደርጋለን ማለት ነው እና ይህንን በማሰብ በየአመቱ እግር ኳስ ውድድር አለ እና በዛ አጋጣሚ አካባቢ በሚደረግበት ሰዓት ላይ አንድ ቀን የአዲሙ ወሎ የሚባል ማህበር አለ። በዛ ምሽት ላይ እንገናኛለን እና እስካሁን ድረስ ፋሲካን እና ረመዳን በምክንያት በማድረግ የተቸገሩ ሰዎችን ገንዘብ አዋጥተን እየላክን እናበላለን። ወደ ቸርች መምጣት የማይችሉ የተጎዱ ሰዎችን ቤታቸው እየሄድን ብር እንሰጣለን እና እንደዚህ እያደረገን እንላለን እና በጣም የሚገርማችሁ በዚህ ዓመት ወደ በኢትዮጵያ ወደ 70,000 ብር አስራ እና ኮሚቴዎች ፎርም አድርገናል። እዛ ሰዎች አሉ፣ በጣም ሪስፖንሲብል በጣም ጥሩ ሰዎች አሉና ግማሹን ቤተክርስቲያን ሰጡ፣ ግማሹን ለተቸገሩ ሰዎች የቤታቸው ድረስ እየሄዱ ገንዘብ ረዱ እና ይህንን ሲያደርጉ በማዕከል አንደኛው ልጅ ፈለገ ህይወት የሚባል ትምህርት ቤት አለ ሮቢት ውስጥ እና እዛ ትምህርት ቤቱ የሚረዱ ህፃናት ልጆች አሉ። የሚረዳቸው ማለት ነው የግሪክ የእርዳታ ማህበር ነው። ያ የግሪክ እርዳታ ማህበር አሁን በኢኮኖሚ ምክንያት ሊረዳቸው አልቻለም እና የመጨረሻው ደረጃ ላይ ያሉ የእግዚአብሔርን ስራ ነው የምነግራችሁ መንገድ የምፈልገው ምን ያህል ቅርብ እንደሆነ ነው። እነኚህ ልጆች በመጨረሻው ሰዓት ላይ ይሄን ያገኛቸዋል እና እንደዚህ አይነት ነገር አለ ብሎ ሄዶ ሲያይ አልቻለም እና ሌሊት ፎር እንደሞልኝ እንደዚህ አይነት ነገር አለ የሚያው እኔ የአባቴ ልጆች አሉ። እኔ ለካ ብሞት ልጆችን የሚያቸው ለምንድነው ልጆች ነው? ስለዚህ ለምን አንድ ነገር አናደርግም ማለት እና በጣም ደስ ይለኛል ይሄን ነገር አሁንም ቢሆን ካላችሁ ገንዘብ አውላችሁ ሲሻማ ነገር እንትን አድርጋችሁና እዛ ላይ ሆኖ አንዳንድ ቪዲዮ አለ የላከልኝ ቪዲዮ እንድታዩት ብዬ ነው እና ምንድነው ከዛ መናገር ፈልገው እነኚህ ልጆች ወጫቸው በቀን አንድ ሰው የኢትዮጵያ 7-8 ብር ነች እና እያንዳንዳችን የእውነት ነው እያንዳንዳችን በወር 3 ብር 5 ብር ብናወጣ ብዙ ነገር ማድረግ እንችላለን። ይሄንን ነገር ደግሞ እግዚአብሔር ለኛ እንደ ስጦታ ነው የሰጠን። ለምሳሌ ልጆች እና እንደዚህ አይነት ልጆች እናሰባስብ ብንል እያንዳንዱን ሰው ሰብስበን መኖሪያ ቤት አዘጋጅተን የሚበሉትን ይሄን ነገር ተዘጋጅቶ የጠበቀን ነገር ነው። ለኛ የምንባረክበት ስራ ነው እግዚአብሔር ያመቻቸን። ስለዚህ እያንዳንዳችን 5 እኔ አሁን ይሁን እናድርግ አይደለም 5 ብናዋጣ የሰው ህይወት መቀየር እንችላለን። ስለዚህ እዚህ ያላችሁት ማህበር የወሎ ማህበር ከኛ ጋር ኮሙኒኬት በማድረግ በነሙልጌታ አማካኝነት ኮሙኒኬት በማድረግ እንደዚህ አይነት ነገር ስለምናደርግ ኢንፎርሜሽን እንደደረሳችሁ ሪስፖንድ እንድታደርጉ እንፈልጋለን እና ወደፊት እነኚህ ልጆች እስከመጨረሻው ድረስ ተምሮ እስከመጨረሻው ድረስ የሚደርሱልን ሀሳብ ስላለ በየጊዜው ኮንታክት አደርጋለሁ በሙልጌታ በኩል እናንተም ያላችሁን ነገር እንደሁን እንዳላችሁ ሪስፖንድ እንድታደርጉ ጠይቃለሁ። በማክበር ጠይቃለሁ። እነኚህ ናቸው ልጆቹ ላይታያችሁ ይችላል። አዎ አዘጋጅቼ ኤዲት አድርጌ እለቀዋለሁ። እለቀዋለሁ በቪዲዮ ኤዲት አድርጌ አዘጋጅቼ እልክላታለሁ። ታዩታላችሁ እና በጣም ልብ የሚነካ ነገር ነው እና ለዚህ ተባበሩ ጠይቃለሁ። በተረፈ እኔ
ቃላት የለኝም። እናንተ ያደረጋችሁት ነገር በጣም በጣም እየቆጠው እንደዚህ አይነት ክብረት ያለው ሰው ብናገኝ ብዙ ነገር ለማድረግ ይቀለናል። እኔ አሜሪካ ውስጥ ብቻ አይደለም አሁን በዚህ ለፋሲካ በዓል የተላከው ከአረብ ሀገር የተወለዱ ከጣሊያን ሀገር ከስዊድን ሀገር የላኩ ሰዎች አሉ። እነዚህ ሰዎች አንድ ላይ መገናኘት አሁን ቴክኖሎጂ አለ መገናኘት ስለምንችል እያካባቢው እንደዚህ አይነት ነገር መሰባሰቡ ጥሩ ነው። ስለዚህ አደራችሁን እላለሁ። ለእኛ ደግሞ ሎስ አንጀለስ ላለ ነው ይህ ትምህርት ነው፣ አርአያ ነው እና ቀጥሉበት። እሺ አቶ ብንያምን በጣም እናመሰግናለን። በጣም ደስ የሚል ነው። እስካሁን እድሉን አላገኘሁትም። እንግዲህ የሚሰራው ስራ እውነቴን ነው የምልህ። እዚህ ቫይበር ላይ ግሩፕ አለው አሪቦ ወሎ የሚል እያንዳንዷ መሴጅ በየደቂቃው ነው የሚለዋወጠው። እኔ የማላውቃቸው ሰዎች አሁን የተሾማሪያ ወንድምን በምንም አይነት ተአምር ልገምቱ አልቻልም። በአንተ በአሰባሰብከው ግሩፕ ነው ያገኘነው። ስለ አባቴ ብዙ ታሪክ አወራኝ ሰውዬ። ሰንባሪ ነው በሀገር ተወላጅነት የሚከታተል አለ ማለት ነው እና በጣም ደስ የሚል ነገር ነው የምትሰራው። በተጨማሪ ላደርግ እፈልጋለሁ። ታላቅ ወንድማችንን በርታ፣ ብርታቱን ይስጥ ማለት ነው። ብዙ ሰው መናገር የለኝም። ትንሽ ድምፅ ሊሰበር ይችላል። በቅድሚያ ተጠይቃለሁ። ያን ተመልክቶ መብራቱ ይኖራሉ እና በዚህ አጋጣሚ ይሄንን ግጥም የጻፍኩት ወዳጆቼን እሸቱንና አሊ ለማስታወስ ነው። በዛ ምክንያት ነው እዚህ የቆምኩት እንጂ ብዙ ልምዱ የለኝም። አንብቤ የማላውቅም እጅግ ይቀጠቀጥ ነው። የሚያ አይዞሽ አንዴ ሞራል በቃ ግጥሙ ሆኖ ይነኝ ይላል። ደሴ ቦሩ ሜዳ ደናንታ ራያና ቆቦ ኮምቦልቻ ከሚሴ ባቲ ወረኢሉ ቦሮና ኩታበር እንዲሁ በጥቅሉ ወሎ ያፈራችሁ እህት ወንድሞቼ ለ10ኛው ዓመት እንኳን አደረሳችሁ። ወሎ የሚለው ቃል ለምን ያኮራናል? ትርጉሙ ምንድን ነው? ማንስ ይነግረናል? እኔ መልስ አገኘው ጠይቄ አዛውንት ወሎ ማለት ለምለም የፍቅር ሐውልት፣ ወሎ የጀግና ሀገር፣ ወሎ የቆንጆ ሀገር፣ ወሎ የምሁር ሀገር። በጣም ደስ ይለኛል ወሎ የኔ ብዬ በኩራት ስናገር። ጦሳ ዘዋገደን ግራ ቀኝ አቅፈው አሳድገውናል በፍቅር ኮትኩተው። ገጣሚው ዘፋኙ ሁሉ የሚያወድሳት፣ እስላም ክርስቲያኑ ትልቁ ትንሹ፣ ሀብታምና ድሃው ተዋዶ ተፋቅሮ ሁሌ የሚኖርባት ወሎ የሁሉ ሀገር አምላክ ይጠብቃት። ጥሩ አይበረክትም ከጥንትም ከጧቱ፣ ስንቱ ሰው ተጎዳ አሊም በማጣቱ፣ ስንቱ ሰው ተጎዳ እሸቱን በማጣቱ። ምነው በኖራችሁ አሊማና እሸቱ፣ እንዴት ደስ ባላችሁ እንዴት ተሸክፈን ስትመለከቱ። ቦረናም ሀገሬ ሀይቅም ሰፈሬ ነው፣ የእሸቱ ምን ሀገር ሀይቅና ደቻ ስብላለ። ትልቁን ትንሹን ሽቁጥ አክባሪ፣ ግራ ለተጋባው ለቸገረው ሁሉ የቅርብ ተጠሪ፣ የሁሉ ወንድም ነበር ዶክተር አሊ። አሊም ተክተሃል መኪና ብጩን፣ እሸትም አድርሷል ገኒና እያሱን። ለቁም ነገር ደርሰው ለማየት ያብቃን፣ ባንሆንም እንዳባት ያውም እንደነሱ። ለእኛ ግን ኩራት ነው ለወግ ለማዕረግ ለክብር ሲደርሱ። ቆመን እናስመርቅ ቆመን እንዳራቸው፣ እነሱ ባይኖሩ የእኛም ልጆች ናቸው። ትልቅ ውለታ ነው ለእኛ የዋሉልን፣ እንድንረዳዳ ደግሞ መገናኛ እንደ ባህሪያት እንድንገና ይቅርታ። ትልቅ ውለታ ነው ለእኛ የዋሉልን፣ እንድንረዳዳ ደግሞ መገናኛ እንደ ባህሪያችን አስተሙም ይዘን ፈጣሪ ደግ ነው ሙሉ ጌታን ሰጠን። የእነሱን አርአያ እኛም ተከትለን አንቺ ትብሽኔ እየተባባልን በክፉ በደጉ በመገኘት ቀድመን ገና ብዙ እንሆናለን፣ ገና ብዙ እንሰራለን።
እድሜ ጤና ሰጥቶ ፈጣሪ ካቆየ እንደተሸከፍን የት ደሴ እንገባለን። አንዴ ጉድጓድ ይዛ ነው እንዲ አላቅመመት ነው። አንዴ ደግሞ ሞቅ ያለ ጭብጨባ ወደ ቦታ። ታንኪዩ ዳኒ። በእውነት በጣም የሚገርም ነው። ራሷ ጽፋ ነው ራሷ ያዘጋጀችው። የሚገርምና የሚያነቃቃ ነው። በእውነትም እውነት አለው። የወንድሞቻችንንም ሁኔታ ደግሞ እንደዚህ መነካካቷ ሁሌም በመሀላችን እንዳሉ ማሰብ እንዳለብን ሶኬ ሞላ ሁሌም ማሰብ እንዳለብን ለማሳሰብ ያህል ነው። ያደረገችው ጥሩ ነው። ከዚህ ቀጥለን ወደ ኬኩ እንሄዳለን ማለት ነው። ኬክ እንቆርሳለን። አክቹዋሊ ኬኩ ከመቆረሱ በፊት የሆኑ ሽልማቶች አሉን። እነዚህ ሽልማቶች በእውነት አውቀም ቢሆን ኖሮ ለሁላችሁም ሊዘጋጅ ጥሩ ነበረ። ያው ግን እንደ ማህበሩ አባላት እንቅስቃሴ የስራ ሁኔታ አንዳንድ ስጦታዎችን እና ሽልማቶችን አዘጋጅተናል። እሱን እናስኬዳለን ማለት ነው። መንበር ናቸው። አቶ ሙሉጌታ ወደዚህ እንዲቀርቡ በጭብጨባ ሞቅ ማለት ጭብጨባ እናመሰግናለን። ጠቅላላ ሴቶች እህቶች የወሎ ማህበር ሴቶች ባንድ ላይ ሆነን ያዘጋጀነው አጭር የሆነ የጀርባ አጥንት ለነበሩ ሰዎች ያዘጋጀነው ስጦታ ነው። በሙሉ የወሎ ማህበር ሴቶች ነው ያደረግነው። ሽልማቱን ያዘጋጁት በሙሉ የወሎ ማህበር ሴቶች ናቸው። ይሄ ለወይዘሮ ስንኳ ዶክተር አሊ መሩን በመወከል እሺ፣ ዶክተር አሊ መርን በመወከል ወይዘሮ ስንኳ ሽልማቱን ሊቀበሉ ይድረስ። የሁለተኛው ደግሞ አቶ እሸቱ ሹምዬን በሚመለከት ወይዘሮ ወርካብን ተረከቡ። ወይዘሮ ወርካብ ከዚህ ድረስ መጥተው ሽልማቱን ይቀበሉልን። እሺ፣ እናመሰግናለን። እሺ፣ እዛው ድረስ ይህኛው ደግሞ ለሁል ጊዜ ከጎናችን ይህን ነገር እዚህ እንዲደርስ ያደረገች ወይዘሮ ትምህርት ፈለቀ። ወይዘሮ ትምህርት ድረስ እናመሰግናለን። በመቀጠል እንደዚሁ ሁል ጊዜ ከጎናችን ለሆነው ለዶክተር ሰይድ አሊ ዶክተር ሰይድ እዚህ ድረስ በመቀጠልም ሊቀመንበራችን አቶ ሙሉጌታ ገብረ ማርያም ይህንን እናበረክታለን። አቶ ሙሉጌታ ሞቃቱ ሊቀመንበራችን በጣም ይገባል። በመቀጠልም ከአቶ ሙሉጌታም ጋር ከዶክተር ሰይድ ጋር ከትምህርት ጋር በመሆን ሁልጊዜ አንድ ላይ በመሆን ትክክለኛውን ስራ እንዲሰራ አለባቸው። ሁላችንም ተባረኩ። አይለየን፣ ሰብስበን ለዘላለሙ